ማንቸስተር ዩናይትድ የብራዚላዊን የወልቭሱን አጥቂ ማቲያስ ኩኛን ማስፈረም ችሏል። የውል ማፍረሻውን ትሪገር አድርገው ነው 62.5 ሚሊዮን ፓውንድ ከፍለው ወደ ኦልትራፎርድ ማምጣት ችለዋል። የ5 ዓመት ኮንትራት ነው። በተጨማሪ 1 ዓመት ኦፕሽን አለው የሚቀጥልበት ለ12 ወራት የሚራዘም ማለት ነው። ማቲያስ ኩኛ እንግዲህ ከዚህ በፊት ለተጫወታቸው ክለቦች መካከል ለስዊዘርላንዱ ኤፍሲ ሲሆን ተጫውቷል። እንደገና ለሁለት የጀርመን ክለቦች መጫወት ችሏል። ለአርቢ ሌፕዚግ እና ለሄርታ በርሊን ማለት ነው። ከዛ በኋላ ወደ ስፔኑ አትሌቲኮ ማድሪድ ዲየጎ ሲሞኔ የሚያሰለጥነው እዛ ሄዶ መጫወት ችሎ ነበር። በስተመጨረሻ ደግሞ ወደ ወልቭስ በመምጣት ድንቅ አቋሙን አሳይቶናል ማለት ነው። በጣም ድንቅ ተጫዋች ነው። ክሊኒካል ስትራይከር ነው። ድሪብል ሲያደርግ ጎል በደንብ ሹት አድርጎ ማስቆጠር ይችላል። ማቲያስ ኩኛ እንግዲህ በወልቭስ እየተጫወተ ሁለት የሀገሩ ልጆች ጓደኞች አሉት። የመሀል ሜዳ ተጫዋቾች ናቸው። ጎሜዝ እና አንድሬ ይባላሉ። ለእነሱ ሮሌክስ ውድ ሰዓት ጊፍት ሰጥቷቸዋል። እዚህ ጋር የምትመለከቱት ሰዓት ነው። ሮሌክስ ጊፍት ሰጥቷቸዋል ማለት ነው። እና ደግሞ ያው ማስታወሻ ነው። መልካም እድል እንዲገጥመው ተመኝተውለታል እነሱ ራሳቸው። ለማንኛውም ማቲያስ ኩኛ በማንቸስተር ዩናይትድ 10 ቁጥር ማሊያን ይለብሳል ተብሎ ነው የሚጠበቀው። ያው የራሽፎርድ መልቀቅ ስለሚጠበቅ ማለት ነው። ሬቲንግ መስጠት ትችላላችሁ። ማቲያስ ኩኛ ምን ያህል ማንቸስተር ዩናይትድን ይጠቅማል ብላችሁ የምታስቡ ከሆነ ፕላስ ምልክቷን በመጫን መቀላቀል ትችላላችሁ።